ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች እንደምናችሁ። ዛሬ ደግሞ የመጣነው በኢንትሮዳክሽን ቱ ማይክሮ ኢኮኖሚክስ ነው። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ኮመንት እያደረጋችሁ እንድትመለከቱ እናጋብዛለሁኝ። ያው አይከፈልበትም። ሼርም ሰብስክራይብም ኮመንትም በነፃ ነው። ዘሪስ ኮልድ ዛሬ የምናችሁ ደግሞ ዋት ኢዝ ማይክሮ ኢኮኖሚክስ ነው። ኢንትሮዳክሽን ቱ ማይክሮ ኢኮኖሚክስ ዲግሪ ፍሬሽማን ላይ ያለ ኮርስ ነው። ይህን ኮርስ ደግሞ ጥርምት አድርገን ነው አቅርበንለታል። ዘ ፈርስት ዋን ኢዝ ኮልድ ምንድን ነው? ማይክሮ ኢኮኖሚክስ ማለት ምን ማለት ነው? ማይክሮ ኢኮኖሚክስ ማለት ምን ማለት ነው የሚለውን እናያለን። ዘን ማክሮ ኢኮኖሚክስ ምንድን ነው? ኢዝ ኮንሰርንስ ዊዝ ዘ ቢሄቪየርስ ኦፍ ዘ ኢኮኖሚ አዝ ዘ ሆልስ ነው። አጠቃላይ የኢኮኖሚውን ያለውን በሀገሪቱ ውስጥ ያለውን የኢኮኖሚካል ቢሄቪየሩ ምን ይመስላል የሚለውን ነው ኮንሰርን የሚያደርገው። ዊዝ ዘ ሪስፔክት ቱ ዘ ቦምስ ኤንድ ስኮል ሪሴሽንስ ነው። ቦሙንስ እንዴት ነው? ቦሙ እንዴት ነው? ሪሴሽኑ ዘን ዘ ኢኮኖሚ ኦፍ ዘ ቶታል አውት ኦፍ ዘ ጉድስ ኤንድ ሰርቪስስ ኦፍ ዘ ግሮዝ ኦፍ ዘ አውትፑትስ ኤንድ ዘ ሬት ኦፍ ኢንፍሌሽን አንኢምፕሎይመንት ባላንስ ኦፍ ፔይመንት ኤክስቼንጅ ሬትስ እነዚህን አጠቃላይ ዘ ሆል ኢኮኖሚካል አግሪጌት ኦፍ ዘ ካንትሪ ዘን ኮልድ ዊዝ ሪስፔክት ቱ ቦምስ ኤንድ ስኮልድ ግሮዝ አዘር ኮልድ ሪሴሽን ኮልድ ፕራይስ ዘን ዘ ኢኮኖሚ ኦፍ ቶታል አውትፑት ኦፍ ኤንድ ጉድስ ኤንድ ሰርቪስስ ምን ይመስላል የሚለውን ምን ያደርጋል ማለት ነው። ኮንሰርን የሚያደርግ ቢሄቪየሩን የሚያጠና ይህንን ሁሉ ምን የሚያደርግ ነው? አሳስ የሚያደርግ ስኮልድ ታይፕስ ኦፍ ኢኮኖሚክስ ዘን ስኮልድ ማይክሮ ኢኮኖሚክስ እንላለን። ሬት ኦፍ ኢንፍሌሽን፣ አንኢምፕሎይመንት፣ ባላንስ ኦፍ ፔይመንትስ። ባላንስ ኦፍ ፔይመንት የምንላቸው ምንድናቸው? አጠቃላይ ያለው ጉድስ ኤንድ ሰርቪሱ ካለው ሙሉ በሙሉ ዘን ክሬዲት ኤንድ ዴቢት እኩል ሆነ የምንለው ያለው ኢኮኖሚካል ግሮዙ ያለው ኢኮኖሚ ምንድነው ባላንስ ሆኗል የሚለውን የሚያጠናለን። ኤንድ ኤክስቼንጅ ሬት ያለው የሀገሪቱ የኤክስቼንጅ ሬት ዊዝን ከረንሲ ዊዝን ዶሜስቲክ ከረንሲ ዊዝን ፎሬን ከረንሲ ጋር ምን ይመስላል የሚለው አጠቃላይ አሳስ የሚያደርግልን ስኮልድ ማይክሮ ኢኮኖሚክስ እንለዋለን። ዛድር ማይክሮ ኢኮኖሚክስ ፎከስ የሚያደርገው ምንድን ነው? ኢኮኖሚክ ቢሄቪየር ፖሊሲ ኤንድ ዜር አፌክት ዘ ኮንሰምሽን ኢንቨስትመንትስ ነው። ኮንሰምሽንስ ፖሊሲ ነው። ዛድር ኮንሰምሽን በምንድን እናጠናው እንችላለን ማለት ነው? በማይክሮ ኢኮኖሚክስ እናጠናው እንችላለን። ነገር ግን ፖሊሲውን ቢሄቪየሩን ኢኮኖሚክ ቢሄቪየሩን በማናየዋለን በማክሮ ኢኮኖሚክስ እናየዋለን። ኢንቨስትመንት ትሬድ ባላንሱን ኤንድ ዘ ዲተርሚናንት ኦፍ ዘ ቼንጅስ ዘን ዌጅ ኤንድ ፕራይስ ሞኔታሪ ኤንድ ፊስካል ፖሊሲ ኤንድ ዘ ሞኔታሪ ስቶክ ገቨርንመንታል በጀት ዳፍሲትስ ወይ ሰርፕለስ ሊሆን ይችላል። ኢንተረስት ሬት ኤንድ ናሽናል ዴቢት እነዚህን አጠቃላይ የሚያይልን የእነዚህን አጠቃላይ አሰስ የሚያደርግልን ምን እንለዋለን? ስኮልድ ማክሮ ኢኮኖሚክስ እንለዋለን። ኢኮኖሚክ ቢሄቪየሩ ኦን ዘ ፖሊሲ አፌክት ዘ ኮንሰምሽን ኢንቨስትመንት ኮንሰምሽኑ ምን ይመስላል? ኢንቨስትመንቱ ምን ይመስላል? ትሬድ ባላንሱ ምን ይመስላል? ዘ ሆል ኢኮኖሚ አግሪጌት ዲተርሚናንቶቹ ዘን ዘ ዌጅ ኤንድ ሳላሪዝ ዲተርሚናንት ዛድር ኢዝ ኮልድ ሞኔታሪ ኤንድ ፊስካል ፖሊሲ ዘን ዘ ሞኒ ስቶክስ ኤንድ ኢዝ ኮልድ ገቨርንመንታል በጀት ዛት ዘ ኢንተረስት ሬት ናሽናል ዴቢትስ እነዚህን አጠቃላይ አሰስ የሚያደርግልን ዚስ ታይፕስ ኦፍ ኢኮኖሚ ኢዝ ኮልድ ማክሮ ኢኮኖሚክስ እንለዋለን። ዘን ስኮልድ እንለዋለን ማይክሮ ኢኮኖሚክስ እንለዋለን። ዛዘር ፈርስት ማይክሮ ኢኮኖሚክስ ዊዝ ቱ ቲንግስ ማይክሮ ኢኮኖሚክስን በሁለት ነገሮች እናቸው እንችላለን። ዘ ፈርስት ዋን ዊ ሲክ ቱ አንደርስታንድ ኢኮኖሚካል ፈንክሽኒንግ ኦፍ ዘ ወርልድ ዊ ሊቭ ኢን ኤንድ የመጀመሪያው ምንድን ነው? የሀገሪቱ ኢኮኖሚ ጤናማ ነው ወይ የሚለውን አጠቃላይ በዓለም አቀፍ ያለው የኢኮኖሚ እንቅስቃሴ ጤናማ ነው ወይ የሚለውን አጠቃላይ የምናይበት ዛን ኢዝ ኮልድ ዘ ፈርስት ነው። አንደርስታንድ ነው ኦን ኬሚካል ፈንክሽን ኦፍ ዘ ወርልድ ኤንድ ዊ ሊቭ ኢን ዛት ኢዝ ኮልድ ዘ ሰከንድ we ask if you can do anything to improve the performance of the economy አል መፍትሄ አለው ወይ ኢምፕሮቭ ሊደረግ ይችላል ወይ ዘንድ ያንን ጥያቄው የሚጠይቅልን ዘንድ ማን ነው እንለዋለን? ስኮልድ ማክሮ ኢኮኖሚክስ እንለዋለን። ኮንተንስ ዊዝ ቦዝ ኤክስፕላኔሽን ፖሊሲ ፐርስክሪፕሽንስ ነው። እስከ ፖሊሲ ፐርስክሪፕሽን ዛት ኢዝ ኮልድ ኤክስፕላኔሽኖችን አጠቃላይ እነዚህን ነገሮች የሚያትትልን ዲስ ታይፕስ ኦፍ ኢኮኖሚ ኢዝ ኮልድ ማይክሮ ኢኮኖሚክስ እንለዋለን። ዘን ኤክስፕላኔሽን የምንለው ኢንቮልቭስ አቴምፕት ቱ አንደርስታንዲንግ ዘ ኢኮኖሚክ ቢሄቪየርስ ቢሄቪየር ኦፍ ኢኮኖሚካል ቫሪያብል ቦዝ ዘ ሞመንት ኢን ታይምስ ኤንድ ዘ ታይም አት ፓስስ ነው። የባለፉትና አሁን ላይ የነበረው አሁን ላይ ያለው እንቅስቃሴ ሞመንቱ ምን ይመስላል የሚለውን
ይህንን ኤክስፕሌን የሚያደርግልን is called microeconomics. ሰከንድ ማይክሮኢኮኖሚክስ ሪኮግናይዝ ያደርግልናል። ምን ሪኮግናይዝ የሚያደርግልን ኢምፖርታንስ ቱ ፎከስ ኦን ሞር ዛን ዘ ጀስት ኦፍ ዘ ፔሪድስ ከረጅም ሰዓታቶችን ጀስት አት ሾርት ፔሪድ ኦፍ ታይምስ ከረጅም ሰዓታቶች ወይም ከአጭር ጊዜያቶች በበለጠ ምን ያደርግልናል ማለት ነው? ሞር ሪኮግናይዝ ያደርግልናል። ምኑን? ኤክስፕሊሲቲ ዳይናሚክ ፎከስ ነው። ዳይናሚክ ስታቲክ ጸንቶ ነው። ዳይናሚክስ ኮልድ ዛይር ምንድን ነው? ተንቀሳቃሽ ዳይናሚክ ኤክስፕሊሲት ዘር ዳይናሚክስ ነው። ከቀን ወደ ጊዜ ከጊዜ ወደ ጊዜ እያለ የለውን የኢኮኖሚካል ቢሄቪየሩን ምን ያደርግልናል ማለት ነው? ኤክስፕሌን ያደርግልናል ሞደርን ኢኮኖሚክስ። we try to explain the economic behavior over the times. Then this means we that explain both the economy behaviors with the longer run and short run ነው። በሁለቱም በአጭር ጊዜና በረጅም ጊዜ ያሉትን ኢኮኖሚካል ቢሄቪየሮች ምን ያደርግናል ማለት ነው? አሰስ ያደርግናል። ሎንግ ረን ስኮልድ የተለያዩ ቫሪያብሎች ዲፈረንት ቫሪያብልስ ናቸው። ሾርት ለን ነገር ግን ስታቲክ የሆነ ቫሪያብል አለ። አንድ ኢኮኖሚካሊ አፌክት ያደረገው ዋንም ፋክተር ኦፍ ኢኮኖሚ አለ። ያንን ፋክተር ኦፍ ኢኮኖሚ ኢዝ ዊን ዋን ቫሪያብል ምን ይመስላል ነው በኢኮኖሚ ሎንግ ተርም ስኮልድ ዲፈረንት ቫሪያብሎች አሉ። እነዛ ቫሪያብሎች በኢኮኖሚው ላይ ምን ይመስላሉ ነው። then is called all about microeconomics within the first and the second we understand this. Then understanding the economic functions of the world is in the lives, and the other is called improving the performance of the economy with concern with both operations, policy, prescription. እነዚህን አጠቃላይ የሚያትልን ስኮል ምንለዋለን? ማይክሮ ኢኮኖሚክስ እንለዋለን። ማይክሮ ኢኮኖሚክ ጎል ኢንስትሩመንት ኤንድ ሜተድስ አናላይሲስ ፈርስት ዋን ስኮልድ ማይክሮ ኢኮኖሚክ ጎሉ ምን አናላይሲሱ ምን ይመስላል? ዳያሎሲስ ወይ ምንድነው አናላይዝ የሚያደርግልን አጠቃላይ ያለውን የሀገሪቱን ኢኮኖሚ ነው ብለናል። in generally the behaviors of the economy is as a world with respect to output and income, employment. The other is called general price level, distributions of income and wealth, balance of payment etc. እነዚህን አጠቃላይ አናላይዝ የሚያደርግልን ምኑን በኢኮኖሚው ላይ ያለው የአገሪቱ ሁኔታ ምን ይመስላል? በዓለም አቀፍ ያለው ኢኮኖሚ ሁኔታ ምን ይመስላል? በምን አውትፑት ኤንድ ኢንካምስ፣ ኢምፕሎይመንቱ፣ አንኢምፕሎይመንት ሬቱ፣ ጄነራል ፕራይስ ሌቭልስ፣ ዲስትሪቢዩሽኑ፣ ዘ ኢንካም፣ ዌልዝ፣ ባላንስ ኦፍ ፔመንት to bring about describes the change in the variable countries both developed and undeveloped ወይንም less developed adopt the various macroeconomics policies የተለያዩ ማይክሮ ኢኮኖሚክ ፖሊሲዎች አላቸው። ምኖችን ያደጉም ያላደጉም ሀገራቶች በማደግ ላይ ያሉ ሀገራቶች እነዚህ ፖሊሲዎች then this policy are vary from country to one another country depends on the economical condition prevailing in the respect of the economy. ሁላቸውም በማይክሮ ኢኮኖሚክስ ዙሪያ የሚያጠነጥን በማይክሮ ኢኮኖሚክስ ዙሪያ ስተዲ የሚያደርግ የተለያዩ ምኖች ያላቸው ኢኮኖሚካል ፖሊሲ አላቸው። እነዚህ ኢኮኖሚካል ፖሊሲዎች ለስ ዴቨሎፕድም ኦር ለስ ዴቨሎፕድ ካንትሪዎች የራሳቸው ኢኮኖሚ ቢኖራቸውም ኢኮኖሚካል ፖሊሲ ቢኖራቸውም እነዚህ ፖሊሲዎች ግን ከአንዱ ሀገር ወደ አንዱ ሀገር ይለያያሉ ነው። ለምሳሌ የኢትዮጵያና የኬንያን ብንወስደው ምን አለ ማለት ነው? በሁለታቸው there is called a very gaps ቢግ ጋፕ አለ። እነዚህ ጋፖች ምን እንላለን? ኢኮኖሚክ አናላይሲስ እንላቸዋለን ማለት ነው። ኢኮኖሚክ አናላይሲስ አለ። ዘር ማይክሮ ኢኮኖሚክ ጎሉ ምን ይመስላል? ጎሉ in generally the policy maker designs various policies to achieve desirable outcomes in the microeconomic goal that are generally described by school societies. ማህበረሰቡን ያማከለ ኢኮኖሚውን ያማከለ እንዴት የተለያዩ ምኖች ናቸው እንደ ፖሊሲ የሚያካሩ ወይም ዲዛይን እንደሚያደርገው ኢኮኖሚካል ፖሊሲ ዲዛይን እንደሚያደርገው እነዚህ ነገሮች ምንድናቸው ግን achieve the desirable outcomes ነው። ነገር ግን ግቡንና አውትካሙን የሚያመጣ መሆን አለበት። እነዚህ ፖሊሲ ኢኮኖሚካል ፖሊሲ አውትካሞቹ ምንድን ናቸው? ኢኮኖሚክ ግሮዝ፣ ሎው አንኤምፕሎይመንት ሬት፣ ፉል ኤምፕሎይመንት ሬት፣ ፕራይስ ስቴቢሊቲ ኦር ሎው ኢንፍሌሽን፣ ኢኩዊቴብል ዲስትሪቢዩሽን ኦፍ ዘ ኢንካምስ። እነዚህን ነገሮች የሚፈታ ከሆነ እነዚህን ነገሮች ሶልቭ የሚያደርግ ከሆነ ዚስ ኮልድ ብንዋለን
achieve the desirable outcomes of the microeconomic goals. ዘን ማይክሮኢኮኖሚክ ጎሉ ወይም አላማው ምንድነው? ኢኮኖሚክ ግራው ማድረግ፣ ሎው አንኢምፕሎይመንት ወይም ፉል ኢምፕሎይመንት፣ ፕራይስ ስቴቢሊቲ የተመጣጠነ የዋጋ ተመን፣ ሎው ኢንፍሌሽን የዋጋ ግሽበትን ዝቅተኛ ማድረግ፣ ኢኩዊቴብል ዲስትሪቢዩሽን ኦፍ ዜር ኢንካምስ እኩል የሆነ የሀብት ክፍፍል ወይም የገቢ ክፍፍል የሚያደርግ ከሆነ ነው ማይክሮ ኢኮኖሚክ ጎል። ምንድናቸው ጎሎቹ? ኢኮኖሚክ ግሮዝ፣ ሎው ኤምፕሎይመንት ሬት፣ ፕራይስ ስቴቢሊቲ፣ ኢኩዊቴብል ዲስትሪቢዩሽን ኦፍ ኢንካም ዘ ማይን ኢኮኖሚክ ጎልስ። ኢኮኖሚክ ግሮዝ ምንድን ነው? ultimately determines prevailing standard of living in the country ነው። ኢኮኖሚክ ግሮዝ ምንድን ነው? አጠቃላይ is called the living standard of the country ምን ይመስላል ነው። prevailing ultimately determines the prevailing of standard of living in the country ነው። የሀገሪቱ ያለው ምን ይመስላል፣ የኑሮ ሁኔታ ምን ይመስላል ነው። it does not depend on the human characteristics. growth and development የተለያዩ ናቸው። ግሮዝ ምንድን ነው? ኢኮኖሚካሊ ያለው የሀገሪቱ ሁኔታ ምን ይመስላል ነው። ባት ኖት ሊቪንግ ስታንዳርድ። ለምሳሌ 10 ሰው ኢኮኖሚው አድርጎ 2 ሰዎች ደካማ ቢሆኑ ኢኮኖሚክ ግሮዛቸው በዛ ውስጥ ምን ይመስላል ነው። ዲተርማይኒንግ ዘ ፕሪቪሊንግ ስታንዳርድ ኦፍ ዘ ሊቪንግ ዘ ካንትሪ ነው። ተሾመ ዳቦ በልቶ ያድራል ወይስ አያድርም ነው። ኢኮኖሚክ ግሮዝ measured by is called the percentage change is called real inflation adjusters gross domestic products። በምንድነው ዲተርማይን የሚደረገው? ሜዠር ሊደረግ የሚችለው the price the percentage change in the real or inflation adjusted the gross domestic products ናቸው። በሀገሪቱ ውስጥ ያሉት ምርቶች ያላቸው ፐርሰንቴጅ ቼንጅ ምን ይመስላል ነው። the change in the percents ዘን ከባለፈው ዓመትና ከአሁን ላይ ያለው ኢኮኖሚክ ግሮዝ ምን ይመስላል? በ30% ነው፣ በ40% ነው፣ በ50% ነው የጨመረው። ምኑ? ኢኮኖሚካል ግሮዙ። ኢንፍሌሽን አጀስት አድርገን ሪል ግሮስ ዶሜስቲክ ፕሮዳክቱ ምን ይመስላል? ይህንን አጠቃላይ አሳስ የሚያደርግልን ይህን አጠቃላይ አናላይዝ የሚያደርግልን the percentage change of physical products real domestic products within real domestic product is called the price change። ፕራይስ ከሆነ ፕሮዳክሽን ከሆነ ኢኮኖሚካል ግሮዝ ምን ይመስላል ነው። ይህን አጠቃላይ አሳስ የሚያደርግልን ምንድነው? ኢኮኖሚክ ግሮዝ ነው አይደል? a growth rate of more than 30% is considered as a good። ከ3% በላይ ከሆነ ምንድነው ኢኮኖሚካል ግሮዙ? ጉድ ነው እንላለን። and ዛዘር ምንድነው ኢኮኖሚካል ግሮዝ ይህን ይመስላል ካልን አንኤምፕሎይመንት ምንድነው ነው። አንኤምፕሎይመንት measured by unemployment rates it is called the percentage change of the people in the labor force when you do not have to be a job። በሀገሪቱ ያላት አጠቃላይ የስራ አጥ ቁጥሩ ምን ያክል ፐርሰንት ነው? ምን ያክል ፐርሰንቱ በስራ ላይ ነው? ምን ያክል ፐርሰንቱ ስራ አጥ ነው የሚለውን አጠቃላይ አናላይዝ የሚያደርግልን አንኤምፕሎይመንት እንለዋለን። when the people lack of job ምንም ስራ ከሌላቸው ስራ አጥ ከሆኑ the economy is called wasting the precise resources of labor ነው። ምን ያርጓል ማለት ነው? ምን አጥቷል? በእጁ ላይ ያለውን የሰው ሀብት ምን አጥቷል ማለት ነው? ሪሶርሱን አጥቷል ማለት ነው። ዌስት አድርጓል፣ አባክኗል። and the result is called the lower goods and services of the produce ናቸው። በጣም ደካማ የሆነ የኢኮኖሚካል ግሮዝ ላበር ፎርሱ ምንድነው ማለት ነው? ደካማ ይሆናል። that is called the lower goods and services they produce። then unemployment represents the people livelihood። ምንድነው ህዝቡ ማህበረሰቡ ምን ይመስላል? ፒፕሉ ምን ይመስላል? ዜጋው ምን ይመስላል የሚለውን አጠቃላይ አሰስ ያደርግልናል ማለት ነው። while unemployment is called unlikely to be zero measured unemployment rate of 6% or less is called considered to be low goods። ምንም ስራ ከሌለ ምንም ስራ አጥ ከሌለ ስኮል ወድ ጉድ ነው። ነገር ግን ከ6% እና ከዛ በታች ለስ ከሆነ ግን 6% ከመቶ 6% እና ከዛ በታች ከሆነ አንኤምፕሎይመንት ሬቱ ዜር ጉድ ነው። ከ6% እና ወይም ከ5% በላይ ከሆነ ግን አንኤምፕሎይመንት ሬቱ ምንድነው አለን ማለት ነው? ሃይ አንኤምፕሎይመንት ሬት እንለዋለን ማለት ነው። አንኤምፕሎይመንት ሬት እንለዋለን።
አንኤምፕሎይመንት ምንድን ነው? በአጠቃላይ በሀገሪቱ ላይ ያለው የስራ አጥ ቁጥር ምን ያክል ይመስላል ነው፣ ምን ይመስላል ነው። ዛዘር ኢኩዊታብል ዲስትሪቢዩሽን ኦፍ ዘ ኢንካምስ ነው። ኔሽንስ ትራይ ቱ ናሮው ዘ ጋፕ ቢትዊን ሃየር ኢንካምስ ኤንድ ዘ ሎወር ኢንካም ግሩፕስ ናቸው። ይህ ይታወቃል። የሀብት ክፍፍሉ ይመስላል ነው። ኢኩዊታብል ኢንካም ዲስትሪቢዩሽኑ ምን ይመስላል ነው። ኢትዮጵያ ውስጥ ምንድን ነው? ዘ ሃየር ኢንካም ዘርስ ኮ ዘ ሎወር ኢንካም ግሩፕስ በሁለቱም አለ። ቬሪ ሃየር ኢንካም አለ ኤንድ ቬሪ ሎው ኢንካም ግሩፕ አለ። ዚዱቱ ምንድን ናቸው? ኢንሹር ዛት ኦል ፒፕልስ ቱ አር ኢኳል ኢን ተርምስ ኦፍ ስታንዳርድ ኦፍ ሊቪንግ ነው። በስታንዳርድ ኦፍ ሊቪንግ በኢኮኖሚካል ግሮውዝ ምንድን ነው አለ ሁሉም ዜጋ እኩል ህይወት ይኖራል፣ እኩል ህይወት አለው ነው። ኢኮኖሚካል ግሮውዝ ዘ ፐርሰንቴጅ ቼንጅ ኦፍ ዘ ዶሜስቲክ ፕሮዳክትስ ኦር ጂዲፒ ነው። ምን ያክል ፐርሰንቱ ነው በልቶ የሚያድረው? ምን ያክል ፐርሰንቱ ነው ጦም የሚያድረው? ይሄ ምንድን ነው? ዴቨሎፕመንት ነው ስተዲ የሚያደርግልን። ነገር ግን ኢኩዊታብል ኢንካም ዲስትሪቢዩሽን ኦፍ ኢንካም the speed comes to there for people are equal in the terms of standard of living, but the taxation progress one of the methods of achieving equitable distribution of incomes ነው። ያው ታክስ ወይም ግብር የምንለው ያለውን የኢኮኖሚ ክፍፍሉን እኩል ያደርገዋል ነው። ለምሳሌ 10,000 ደሞዝ ያለውና 50,000 ደሞዝ ያለው እኩል ነገሩ ኢትዮጵያ ውስጥ 50,000 እና 10,000 እና ከዛ በላይ ያለው ደሞዝ እኩል ነው። ታክሱ 35 ነው እንላለን። 2,000 እና 10,000 ያለው ሰው እኩል ግብር አይከፍልም ነው፣ ታክስ ያደርግ አይችልም። ነገር ግን by using the progressive methods of achieving equitable distribution ነገር ግን ባላንስ እናደርገዋለን። ፕሮግሬሲቭ ከተጠቀምነው ነው፣ ፕሮግሬሲቭ ነው። ኖርማቲቭ ከሆነ ግን እዛው እያጀመተው ነው። ዘን ታክሴሽን ፕሮግሬሲቭ is called one of the methods of achieving equitable distribution of their incomes ነው። ፕሮግሬሲቭ ከሆነ ነው እንደ ዩኤስኤ ያሉ ሀገራቶች የሚጠቀሙት። ኢንፍሌሽን ምንድን ነው? ግሽፈት ነው። the change of the prices ነው። the level of the price level of price ምን ይመስላል ነው። occurs when there is suitable increasing the overall levels of their prices ያለው የዋጋ ግሽበት ወይ ያለው የዋጋ ሁኔታ ምን ይመስላል ነው። በምን ያክል ፐርሰንት ነው የጨመረው፣ በምን ያክል ቫልዩ ነው የጨመረው is called ኢንፍሌሽን እንለዋለን። ለምሳሌ 2,000 ብር ስንገዛ የነበረው 2,500 ብር ከሆነ በ5,000 ብር ኢንፍሌት አድርጓል ማለት ነው። is called ኢንፍሌሽን እንለዋለን፣ የዋጋ ግሽበት። and it's measured more of commonly by is called the consumer of price index CPI በምንለው ወይንም ኮንሱመር ፕራይስ ኢንዴክስ በምንለው ምን እናደርገዋለን ማለት ነው፣ ሜጀር እናደርገዋለን ነው። if many people fake situations where the price that may and pay for goods shelters and the other cares of the rising much faster than is called the wage and their savings or their labors ነው። ለሰው ልጆች ቅድሚያ ምን ያስፈልጋቸዋል? እነዚህ ዋንት የምንላቸው ወይም ኒድ የምንላቸው that they pay for food, shelter, health cares በእነዚህ ባላቸው አገልግሎቶች rather than their wages or savings for the laborers there will be wide spread of unhappiness as their standard of living declines their purchasing the power of the declines purchasing power decline ነው። የኢትዮጵያ ብር $1 በኢትዮጵያ ስንት ነው ዛሬ? 150 ነው። ዘንድ ምን እንላለን? ቫልዩት አድርጓል ማለት ነው። የኢትዮጵያ ብር ቀንሶ ነገር ግን የኛው ብር ምን ሆነ ማለት ነው? ዶላር ኢንክሪዚንግ አድርጓል። the purchasing power of ብር is called declining decline አድርጓል። besides the rapid rising of the price of the reducing the business expectation and their investment ምንድነው? በእነዚህ ዋጋ ግሽበት rapid rising the price of the price ሪዱስ ማድርጓል ማለት ነው። ቢዝነስ ኤክስፔክቴሽንስ ይሄንን ነገር አሳካዋለሁ፣ ይሄን ነገር እሰራዋለሁ ብለን 1 ሚሊዮን ብር ቢኖረኝ ቀጣይ ዓመት ላይ ይሄንን ነገር መስራት እችላለሁ ወይንም የተለያዩ ሱቆችን መክፈት እችላለሁ ብዬ ኤክስፔክት እንዳላደርግ የሚያደርግልኛል ማለት ነው። ይገታኛል፣ ሪዱስ ያደርገኛል። ዜርባይ ዘር ኢንቨስትመንትስ የተለያዩ ኢንቨስትመንቶችንም ለመጀመር ምን ያደርግልናል ማለት ነው? ይገታናል። ብር ሴቪንግ ኦፍ ብር ስኮድ ዋና አናዘር ኢንቨስትመንትስ ነገር ግን ብሩ ዋጋው ፓወር ኦፍ ፓርቼዝ ኦፍ ፓወር እንግዲህ ከተያያዘ ከሆነ አሁን ላይ ማጥፋቱ ቀላል የሚለው ሀሳብ እንዲመጣ ያደርጋል ማለት ነው። For such a reason, the objective of any nations and or microeconomics is deep in inflation rates as the lower possible. Inflation rate is called the lower than 5% is called measurable ነው።
ከ5% በታች ከሆነ ኢትስ ኮልድ ዌሪ ጉድ። እኛ ግን ስንት ነው አሁን ኢትዮጵያ ውስጥ ያለው? ከ100% ነው አብሮ የጨመረው። ኢትስ ኮልድ ሃይር ኢንፍሌሽን ሬትስ እንለዋለን። በባለፈው ዓመት ዶላር 155 ብር የነበረው አሁን 155 ደርሷል። ኢትስ ኮልድ 100% ነው የጨመረው። ኢትስ ኮልድ ምን ይባላል ይሄ ማለት ነው? ኢትስ ኮልድ ኢንፍሌሽኑ በጣም እየጨመረ ሄዷል እንላለን ማለት ነው። የፐርቼዚንግ ፓወር ኦፍ ብር ዲክላይን አድርጓል። ኢትስ ኮልድ ዊዝን ደግሞ ከረንሲ ነው። that is called framework methods of microeconomic analysis በምንድን ነው አናላይዝ እናደርግ የምንችለው ነው? in shortly microeconomics analysis are called within the economy aggregate demand and aggregate supply ምናደርገዋለን ማለት ነው? አናላይዝ እናደርጋቸዋለን ወይንም በተለያዩ ማይክሮ ኢኮኖሚክ ታውቶች እንደ ክላሲካል and in the Keynesian perspective each of the following has to be then አቫርዥንስ ኦፍ አግሪጌት ዲማንድ አግሪጌት ሰፕላይ ሞዴል በመጠቀም ኢኮኖሚካል ፖሊሲውን ኢኮኖሚካል ፍሬምወርኩን አናላይዝ ማድረግ እንችላለን ነው። ቤዝድ ኦን ዘ ቱ ፐርስፔክቲቭ ማይክሮኢኮኖሚክስ ትራይ ቱ ሾው ዘ ዳይሬክቲቭ ማይክሮ ኢኮኖሚ ፖሊሲ ኢንስትሩመንቱ ምንድን ናቸው? ፖሊሲ ኢንስትሩመንቶቹ ምንም በመጠቀም ነው? ፖሊሲ ኢንስትሩመንት ምንድን ናቸው? ዘ ኢኮኖሚካል ፖሊሲ The first one is called monetary policy. The second one is called fiscal policy. National government have to be their major policy instruments for influencing the microeconomy, then achieving the microeconomic goals now. Microeconomic goal achieve ለማድረግ economic growth, low inflation rate, equitable distribution of their incomes, lower inflation እነዚህ ነገሮች achieve ለማድረግ ሁለት ነገሮችን ወይም ሁለት ማይክሮኢኮኖሚክ ፖሊሲዎችን እንጠቀማለን። The first one macroeconomic policy, monetary policy, ፊስካል ፖሊሲ ሞኔታሪ ፖሊሲ እና ፊስካል ፖሊሲ እንላቸዋለን። ኢኮኖሚካል ግሮዝ እንትኖቹ ምን ይመስላሉ? ጎሉ ፍሬምወርኮቹ አግሪጌት ዲማንድ አግሪጌት ሰፕላይ ኬኔጂያን ኤንድ ክላሲካል ሞዴል ፖሊሲ ቱሎቹ ፊስካል ፖሊሲ እና ሞኔታሪ ፖሊሲ ኤንድ ኢንካም ፖሊሲ እንላቸዋለን። ዛዘር ኢዝ ኮልድ ጎሎቹ እነዚህን ይመስላሉ። አጠቃላይ ቱዴይስ ክላስ ኢዝ ኮልድ አባውት ይሄን ይመስላል። ለቀጣው ቪዲዮ እንመለስበታለን። ለቀጣይ ደግሞ ታውትስ ኦፍ ማይክሮ ኢኮኖሚክስን እናያለን ነው። ይሄንንም ዩቲዩብ ሰብስክራይብ ሼር እያደረጋችሁ ግሮው እናደርገው አብረን